እና ቤታ ምሳሌ መስጫወች ማለት ነው። እኔና ራሴንም እኮ ጠርቻለሁ እኮ። እሺ እኔ ምሳሌ አይ ዲቦራ እውነቱን ነው። እኔ ራሱ ቤቢን በውስጥ አወራዋለሁ። እግዚአብሔር በቃ ይበቃል። በቃ እኔ ልላክለትና እሱን አውርቻው ልክልሻለሁ። ዲቦ ስለዚህ ምናምን የለም። ሶሪ በቃ አለቀሽ። እሺ በቃ አንተ ማደጋግመሞ አልሰማችኝም። መሆንም አንተም በቃ መሆን የአሜሪካ ዜጋ ሊሆነው እየማለ ስለሆነ ነው። በቃ አላጫውትም፣ አላስገባም ከአሜሪካ ሰዎች እንደው አልፈልግም፣ መብቴ ነው። ያው የእውነትን ነው። ልክ ነው አሉ አላዛር። በቃ እንዲህ ልበል፣ ዝም ብዬ የሆነ ቦታ ትገባለህ። ፒስ ፒስ ላሽ እቦልካለሁ፣ ገብርኤልንም ሆነ እቦልካለሁ፣ ጌታን ዘውዴ ትሙት እቦልካለሁ፣ እንዳታመጣብኝ አላዛር። ስማኝ እኔ አልፈ ይኸውልህ አባ፣ እኔ ትልቅ ሰው ነኝ። ሞንዬ አንድ ደቂቃ ወሬን አባት። ይኸውልህ እኔ በጣም እንዳንተ የምወደው ሰው የለም። በእኔ ላይፍ አትግቡ በእናታችሁ። በሚካኤል ይዣል በቃ ራስን ችለህ አልፈልግም። እኔ እንደዚህ ይኸውልህ እኔ እስናማ ፈርስት ታይም ሰው በቃ አልፈልግም፣ አልተናገርኩም፣ ስም አልጠራሁ። እኔ ሙቭን እናደረኩት። እኔ አባት ትላንት መክረኛ ነበር። እኔ ደግሞ እኔ በሌላ ነገር እኔ ነገርኩ ቤቢ፣ እኔ ምን እንደተባልኩ እኔ የማውቀው። እኔ በጣም ቂመኛ ነኝ እኔ አባት እና ኦላስ አዋነ ነው ወይስ ከአንተ ጋር ስቄ መጫወት ነው ፈልግ እኔ አባት። በሚካኤል ይዣል እኛም ተከሰን እኮ ይቅርታ ያርገናል። እኔ መብታችሁ ነው እናንተ ተደራረጉ። እኔ እንደዚህ ነገር አይመቸኝም። በሚካኤል ብያለሁ በቃ ፍታ። ተደበረ በቃ በሚካኤል ብያለሁ ፍታኝ በቃ። ያራዲ የኔ ለአንተ አሁን እንትንን አክሽንህ ምናምን ንገረኝና እንትኑ ስታይሉን ጽፈህ ደብዳቤ ከጻፍክልኝ ባይሆን ላፍታፍንልህ የሚጠቅመውን ነገር የሚፈጥነው ምንድን ነው የሚፈጥነው? አሁን ይኸውልህ እኮ ትራምፕ እስኪረጋጋ ወደ ካናዳ ቀይረነዋል ኬስሽን። አይ አንተ ላስ እያልክ እኮ ነው ደግሞ አለ። ኖ ወደ ካናዳ ዜጋ ቀይረነዋል። ካናዳ ምን ፈረንጅ ናት ወይስ አበሻም ትሁን ኡጋንዳይም ትሁን ብቻ ይዘህ ትምጣ። አይ ማምለጥ ትችላለህ ኤኒ ታይም። ስማ ከኤርፖርት ያመለጡ አበሾች አሉ። ገብርኤልን ታፕታፕ አድርጉ ቤተሰብ 10 ሺህ አስገቡ። ከኤርፖርት ይዟት መጥቶ አበሻ ከኤርፖርት ነግተዋለች። አበሻው ጨካኝ ወልድ አስወልዶ የቀጣ ሰው አውቃለሁ። ከኤርፖርት መጣ እግዚአብሔር ሞኒ ማርያምን ሀቅ ነው የምነግርህ ጌታ። ግን የምነግርህ ነገር ምን እንደሆነ ታውቃለህ? ታፕታፕ አድርጉ ቤተሰብ። እኔ ዋን ዌይ ኦር አናዘር ዌይ አሜሪካ መግባት አይቀርም። አንድ አመት ጀስት አንድ አመት ለአንተ ይኸውልህ አሁን ይህ አመት አንድ አመት በጣም ዘንድሮ አንድ ወር ሆኗል። አይተዋል እንዴት እንደሚበር ከአሁኑ ለሚቀጥለው ኳስ ራሱ በሆነ ነገር በቃ እንደ ፕሮሞተር ሆነ የሆነ ነገር ሬዙሜ ያዘጋጅ። ገባህ አይደለ? ሬዙሜ ነገር ሞገደኛው አሳቅ የሆነ ላይ ካላረዝም እንደ ቢዝነስም ነገር ነው እንትን ኢንፍሉዌንሰር ነኝ ምናምን ብለህ ፔጅን አወናብቶ ከዛ በኋላ የሆነ ሰው እናፈላልግና ሱቅ ምናምን ያለው ሰው ኢንቪቴሽን ይልክልሃል። ከዛ ያን ሰው አይቶ ፍሩ አድርጎ ያስገባዋል። እግዚአብሔርን ነው የምነግርህ። በጣም ብዙ ሰው እንደዛ ገብቷል። አሁን ይኸውልህ አበሻውም እንደማያውቅ ልንገርህ። አሜሪካ የተቀመጠ በየ7 አመቱ ፓስፖርት ይዘህ 7 አመት ስትቀመጥ አንድ ሰው ማምጣት ትችላለህ። እኔ አላዛር ከላይ መሸጥ ነው ፈልገው ሴክስ ወርከር ሆናለሁ ማለት ነው። አኖ መርሲዬ ግን ኤኒቲንግ ኢዝ ፖሲብል። ቆለጤ መሸጥ ፈልጋለሁ። ጥሩ ቆለጤ ታዲያ አንዷን ስትመጣ አታናጋትም እንዴ? ከዚህ የምትሄደውን ሴት ይዘህ ገላይን ያልኩህ እኔ ቆለጤን አላልኩም። እና ገላና ቆለጤ ልዩነቱ ምንድን ነው? እና አሜሪካን ሀገር ታውቃለህ እኮ ወንድ የስትሪፐር ስራ አለ። በእሱ አፕላይ ባደረገልሽ ወዲያው ነው የሚያምር። አልፈልግም እንዳንታችን አርገቻው ለሴቶች እንዴት ያለች ከኪዲ ጋር ተጣላማ አላስገባት ቤቢ። አይ ምን እሷ ከራሷ ጋር ትጣላለች። ማን ኪዲ እንዴት ነሽ? የሆነች ልጅ እኔ ክሽፍት እያልሽ ሰውም ታሻፍጂው ነገርሽ እኮ ይመችኝ። ሽፍት እያልሽ ኢብሮን ምንድን ነው? ኢብሮን ይሄን ኢንፎርሜሽን አለ ለየት ያለ ሞን ወንድሜ ነው። ደህና ነሽ? አላዛር ኪዲን እዚህ ቲክቶክ ላይ መጀመሪያ ያወቅኳት ኪዲ። ኧረ እኔ ቲክቶክ ላይ አይደለም እኔ የማውቃት ኢንስታግራም ላይ። አንተ ደግሞ እኔ ፌስቡክ ላይ አቦት ነበረች። እንደውም አሁን ፈንድታ ነው። ፌስቡክ
አላዛር ሞል ልጅነቷ ደግሞ ብታይ ድንግል እያለች እንዴት እንደ ቤቢ ከባድ ሰው ነበር። አሁን አስቸግራ ቦይፍሬንድ ይዛ ነው እንደዚህ የምትልብን ይሆናል። እኔ የምልሽ የት ጠፍተሽ ነው? ኪድ አለው ሙኒ ልክልሻለሁ። ቆይ የሆነ ነገር አላዛር እኮ አሁን እያስተማረኝ ነው እንዴት ውጭ ሀገር እንደሚቻል ጨሪ ማግኘት እንደሚቻል ውጭ ሀገር እንዴት እንደመሄድ እንደሚቻል ጨሪ አላልኩም። ሁሉም ከችግር ውጭ ሀገር እንዴ አላዛር ካለ ጨሪ ምን ያውቃል ብዬ ነው እኮ ላስኩ ነው የሚለኝ። ይህ ደግሞ በሞት ያበሻ ምን ማለት ነው? የፈረንጅስ ቢሆን የፈረንጅ ማለት ኤክስኪውዝ ሚ ስታስጠላ የራስህን የሀበሻ ታጣጥላለህ። አማጣጣል አይደለም ትንሽ ጠቁራል አረ እንደ አላዛር ምረጥ ሀበሻ እንደሆነ ብያለሁ። ሀበሾቹ ሌላ ዜጋ እየቀጠቀጡብን አይደል? በላያችን ላይ ንገሪ። አንቺ አሁን ቁንጣ ያጫውተሽ አታውቂም? ኧረ በስመ አብ ይቅር ይበልህ በኢየሱስ እስቲ ማርያም እንደ ይኸውልህ ማርያምን ቅድስት ለምንድን ነው ጥፋት የሚሆነው? አሁን ሴቶች አሁን አንድ ሴት ተነስታ ፈረንጅ ነው ማቀቡ በቃ ፈረንጅ ይሻለኛል አበሻ ወንድ ካለች ምንም እሷም አበሻን ማጣጣል አትችልም። ማን አጣጣ ያላት? እኔ አሁን ልንገርህ በቃ መሆን ልንገርህ ማለት ያተል ስገባ እውነተኛ ቲክታከር ማን እንደሆነ አሾፋለሁ። በቃ ቤቢዎቼ ልጅ አሾፋለሁ እንዳያሳስብህ። እኔ በአካል አዎ ቶርናመንት ነው የሚል ኮሱ አላዛር ይሞቃል በጣም እናንተ ጋር አለኛ ቤቢ ሊቢልዬ እውነትን ነው። ከቶርናመንት አንድ ችክ ጥልበታለሁ፣ ዩዘር ጥልበታል። ትክክል ነህ። አዩዛ ተማሪ ይደለኛል። አረ ቤቤ 2 ዊክስ የዛሬ 2 ሳምንት አሁን እዛ ቁጭ ብዬ እኔ ሺሼን እያጨስኩልሽ ነው። በቃ ሞን ገብቷል የሚለ ቶርናመንት አለ አለው መርሲዬ ዩሮፕ ቶርናመንት አለ አላቸው። የኳስ የዩሮፕ ላይ የሚልኩልህ እኮ በዛው ሾልከህ ትመጣለህ። እውነቷን እኮ እዛ ያለ ፊልተር ሴቶቹን ምናምን ስለማግኛቸው አንዷን ለአንተ ትልልሃል አመቻችልሃለሁ ነው። ዩሮፕ የት ሀገር ነው የሚሄደው? ዩሮፕ አሁን እኛ ጋር ጀርመን ነው። ስለዚህ ጀርመን ያለ ሰው ኢንቪቴሽን ቢልክልኝ እኮ መምጣት እችላለሁ። ስለዚህ እንደዛ አደርጋለሁ። ምትልክልኛለች ዜጋ እናንተ እሺ። አሁን እናንተን እኮ ሊመጡ እኮ ነው እና አቤል ማን ነው? ዮኒ አቤል ፕሪንሲፒሊቲ አንድ ቀን ያለማውጣ ኔክስት አንተ ሻንጋይ ቪዛ ለምን አታሚ? ሻንጋይ ቪዛ ቀላል ነው እንዴ? ኪዲ እንደቀልኩ ከመጡ ግን እስቲ ሻንጋይ ቪዛ 500,000 ስለከፈልሽ እኮ እንዴ ዳኒፓ ይሰጣል ሲለኝ ሰምቻለሁ። ዳኒፓ እኮ ሻንጋይ ቪዛ ተሰጥቷል። አይ ዶንት ኖ ዳኒፓ ትራቨል ሂስትሪ ምናምን አሪፍ ይሆናል እና ያስገባው ስቴትመንት አለ። አረ ሞማ አታውቅም። እኔ ግን ከዚህ ሁሉ ቲክታከር አንተ ላይ አንድ ምሻፍድ ሲንግል ማማጣት በጣም ያሳዝናል። ያ ማጣጣ ያለች ነው እና ወደ ነው ማጣጣ ያለች ሲንግል ማ አንድ ይዘታቦት እኮ አምሲሬን አንዱ ልጅ ይተባል አንዱ አንተ ተባለ። ያ ቢገ እሺ የምሬን ነው። ምን ኪሪዬ ነገሪው አይደለ ወይ? ካለው ቶለሌ ካለው ጠጋ ነው የማርሽ እንዴ ነው የምታስነጥሽ? የሆነ እኮ በመጠል ነው የምትመስለው። እንጥስ ትላለች ጃጂ ተረበቅ ከጀሚላ ጋር ምንም ጠብ የለህም ሞን ጀሚላ ማናት? አላውቃትም። እናትሽ ጀሚላ ከበደች ቶጋ ምናምን ምንድን ነው የምጠሩብን ስሙላ ጀሚላ ሶሪ። ይሄ ሰዓት ግን ቤተሰብ ይሄ ሰዓት ቲክታኩ ግን በጣም ቢዚ ነው። ከካናዳ እምመጣላሌ ወደ የስፍኔ የሳባቴ እንዴ ከካናዳ ቤቤ ያሌ በር ቤቢዎች ነው የምፈልገው። ነጭ ለማንገር ገብርኤል ከካናዳ ከአውሮፓ አሁን ትራምፕ ብሎ ምናምን ካንስል ካላረጉት ነው እንጂ ከአውሮፓ እግዚአብሔርን ነው። ከፈረንሳይ የሚመጡ ልጆች አሉ። አሜሪካ ነው የምነግርህ ጁላይ ላይ በግ ሄደች አወርክ ቪዛ ምንድን ነው ኤስሲኤች አሮኖ ፊራውልዬ ምን አይነት ምንድን ነው ምን የሚባል ቪዛ ሉካት ማይ ጊፍት ጋለሪ እኔ ኩቺ ልጅ 18 ለእኔ ሚስት አፈልግልኝ። እዮዳብን ቀጠቀጥኩት ሞል
እኔ እናቴ ፓስፖርት ከያዝኩ ብዙ ሎንግ ታይም ከመሆኔ የተነሳ ፓስፖርቱ ምን እንደሆነ ራሱ አልባነ ነው ትረስትዬ። አሁን ነው ወጣ ዮዳብ አደገኛ ጌመር ሆና። ሸንገን ቪዛ ምንድን ነው ጋይስ? ሙሉ ዩሮፕን ቱር ማድረግ የምትችልበት። እኔ በአሜሪካ ፓስፖርት ቱር እናደርግ የለን ለአንተማ አይደለም ለኢትዮጵያ አይደለም ሲቲዝን ለሌላቸው ኢትዮጵያዊ። አዎ ቤቤ ያሬ ነው ወይ መሳይ ቻው በሉ አሊም ኪድም ቻው በሉ። ወዴት ልትሄድ ነው? ራዊ ከላይ እወጣለሁ። አትውጣ እንጫወት። ስራ አለኝ። አይ ሁለታችሁ ተጫወቱ። እኔ ሽከላ ላይ ነኝ ማላ ብዬ በጣም ነው ሞቲሽ ስራ እንጫወት ሞን ሁለታችሁ ተፈጣጡ። ኪዲ በአንበሳ ትጮቻለሽ? 35 ዊን አለኝ። እግዚአብሔር ወለም በወስድብሽ አታኮርፊ። ወይ ግን መስፈርት አለው ከ3000 በላይ